ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ ነው። 4 የትምህርት አማራጮችን እየላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛ እና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬ ደግሞ በሰባተኛ ፊደላት ማለት ነው በመጨረሻ በያንዳንዳቸው በመጨረሻ ፊደላቸው ቃላት ምስረታን ይዤላችሁ መጣሁኝ። እነሱን ፊደላትን እየለየን ያጋጠመ ቃል እየመሰረትን እንሄዳለን። ከእናንተ የሚጠበቅባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ ይጻፋችሁ መለማመድ ይጠበቅባችኋል። ቀጥታ ወደ ቪዲዮ። ሶ ሪ ያ ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሶሪያ ሶሪያ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቆ ረ ጠ ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቆረጠ ቆረጠ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቦ ር ድ ቦ ከበ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቦርድ ቦርድ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኮ ሚ ቴ ኮ ከከ ቤተሰብ ሰባተኛ ፊደል ነች። ሚ ከመ ቤተሰብ ሶስተኛ ፊደል ነች። ቴ ከተ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኮሚቴ ኮሚቴ የሚል ቃል መስርቶ እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሶ ማ ሌ ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ሌ ከለ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሶማሌ ሶማሌ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቆ ፈ ረ ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ፈ ከፈ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቆፈረ ቆፈረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቶ ማ ስ ቶ ከተ ቤተሰብ ሰባተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቶማስ ቶማስ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኮ ከ ብ ኮ ከከ ቤተሰብ ሰባተኛ ፊደል ነች። ከ ከከ ቤተሰብ የመጀመሪያ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኮከብ ኮከብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሶ ስ ና ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሶስና ሶስና የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቆ ጠ ረ ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቆጠረ ቆጠረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቶ ሎ ሳ ቶ ከተ ቤተሰብ ሰባተኛ ፊደል ነች። ሎ ከለ ቤተሰብ ሰባተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቶሎሳ ቶሎሳ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኮ ሌ ጅ ኮ ከከ ቤተሰብ ሰባተኛ ፊደል ነች። ሌ ከለ ቤተሰብ አምስተኛ ፊደል ነች። ጅ ከጀ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኮሌጅ
ኮሌጅ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሾ ፈ ረ ሾ ከሸ ቤተሰብ ሰባተኛ ፊደል ነች። ፈ ከፈ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሾፈረ ሾፈረ የሚል ቃል መስርተው እናገኛቸዋለን። ቀጣዩ እዚህ ጋር ደግሞ ቆ ን ጆ ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጆ ከጀ ቤተሰብ ሰባተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቆንጆ ቆንጆ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ኦ ሮ ሞ ኦ ከአ ቤተሰብ ሰባተኛ ፊደል ነች። ሮ ከረ ቤተሰብ ሰባተኛ ፊደል ነች። ሞ ከመ ቤተሰብ ሰባተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኦሮሞ ኦሮሞ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኮ ነ ነ ኮ ከከ ቤተሰብ ሰባተኛ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኮነነ ኮነነ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሾ ተ ል ሾ ከሸ ቤተሰብ ሰባተኛ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሾተል ሾተል የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቦ ም ብ ቦ ከበ ቤተሰብ ሰባተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በ ከበ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቦምብ ቦምብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኦ ባ ማ ኦ ከአ ቤተሰብ ሰባተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኦባማ ኦባማ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ኮ ሪ ያ ኮ ከከ ቤተሰብ ሰባተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኮሪያ ኮሪያ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቆ የ ው ቆ ከቀ ቤተሰብ ሰባተኛ ፊደል ነች። የ ከየ ቤተሰብ የመጀመሪያ ፊደል ነች። ወ ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቆየው ቆየው የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቦ ታ ው ቦ ከበ ቤተሰብ ሰባተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ወ ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቦታው ቦታው የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ኦ ሪ ት ኦ ከአ ቤተሰብ ሰባተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኦሪት ኦሪት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ኮ ን ጎ ኮ ከከ ቤተሰብ ሰባተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጎ ከገ ቤተሰብ ሰባተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ኮንጎ ኮንጎ የሚል ቃል መስርተው ይገኛሉ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው